ብዙ ጊዜ ወላጆች ልጆቻቸው በድንገት መድኃኒት ቢጡ መጀመሪያ የሚያደርጉት ነገር እንዲያስመልሱ ማድረግ ነው። ነገር ግን ይህ ትልቅ ስህተት መሆኑን ያውቃሉ? ሰላም፣ ዶክተር ሁሴን የህፃናት ስፔሻሊስት ናቸው። ብዙ ጊዜ ቤት ውስጥ የምንሰራቸው ስህተቶች የልጆቻችን ህይወት አደጋ ላይ ሊጥሉ ይችላሉ። ዛሬ ልጆ በድንገት መድኃኒት እንደወሰደ ካወቁ ማድረግ ያለበትን 4 ወሳኝ ነገሮች እነግራቸዋለሁ። የመጀመሪያው መረጋጋት። የእርስዎ መረጋጋት ልጆ እንዳይፈራና እርስዎም ትክክለኛ ውሳኔ እንዲወስኑ ይረዳዎታል። በፍጥነት ግን በብልሃት እንዲንቀሳቀሱ ይረዳል። ሁለተኛ፣ መረጃዎችን ይሰብስቡ። ወደ ሆስፒታል ከመሄዱ በፊት እነዚህን ነገሮች በፍጥነት ይመልከቱ። የመድኃኒቱን ስም፣ መቼ እንደወሰደ፣ ምን ያህል እንደወሰደና የመሳሰሉትን በፍጥነት ያጤኑ። በተጨማሪም የወሰደው መድኃኒት አይነት ይዞ መሄድዎን አይርሱ። ሶስተኛ፣ እነዚህን ነገሮች በጭራሽ አያድርጉ። በግድ እንዲያስታውቀው አለማድረግ። መድኃኒቱ ተመልሶ ሲወጣ ጉሮሮ ሊያቃጥል ይችላል። ያለ ባለሙያ ትዕዛዝ ወተት አይስጡ። ወተት መርዙ በደም ውስጥ በፍጥነት እንዲዋሃድ ሊያደርግ ይችላል። ምልክት እስኪያሳይ ያጣብቁ። አራተኛ፣ ቶሎ ወደ ሕክምና ተቋም ይውሰዱ። ልጆ ደህና ቢመስል ምልክቶችን እስኪያሳይ ያጣብቁ። አንዳንድ መድኃኒቶች ጉዳታቸው የሚታወቀው ከቆይታ በኋላ ነው። እነዚህን አደገኛ ምልክቶች ካዩ ቶሎ ወደ ሕክምና ተቋም ይውሰዱ። ራስን መሳት፣ መንቀጥቀጥ፣ ከፍተኛ ማስመለስ፣ ለመተንፈስ መቸገር። መከላከያ መንገዶች። ልጆ በጭራሽ መድኃኒት ከረሜላ ነው ብለው እንዳይነግሩ። ሁሌም መድኃኒቶችን ቁምሳጥን ውስጥ በቁልፍ ያስቀምጡ። ወላጆች አደጋ በድንገት ይከሰታል። የተዘጋጀ ወላጅ ግን ህይወትን ያድናል። የእርስዎ ጥንቃቄ ለልጆ ህይወት ነው። ይህ መልእክት ሌሎች ወላጆች እንዲዳረስ ሼር ያድርጉ።